ደፋር ማለት የማይፈራ ሳይሆን ፍርሃቱን የሚቆጣጠር ነው። በዛሬ ቪዲዮ የፍርሃት መንስኤ፣ ጉዳትና ጥቅሞች እንዲሁም እንዴት ከፍርሃት ህይወት መውጣት እንደምንችል እንመለከታለን። የፍርሃት መንስኤዎች፣ አንደኛ እርግጠኛ አለመሆን ወይም አለመዘጋጀት። 2 መረጃን በተዛባ መልኩ መረዳት። 3 እምነት ማጣት። 4 በሌሎች ላይ ጥገኛ መሆን። 5 አዲስ ነገር መፍራት። 6 የቀድሞ ገጠመኝ፣ ከዚህ በፊት በህይወታችን ተከስቶ የሚያውቅ ነገር ካለ። 7 የማይታወቅ ነገር። የፍርሃት አይነቶች፣ የድህነት ፍርሃት፣ የህመም ፍርሃት፣ የትችት ፍርሃት፣ የሚወዱትን ማጣት ፍርሃት፣ የእርጅና ፍርሃት፣ እንስሳትን መፍራት፣ ማህበራዊ ፍርሃት፣ ሰው በተሰበሰበበት ማውራት ወይም መገኘትን መፍራት፣ የመለየት ፍርሃት፣ የለውጥ ፍርሃት፣ የሞት ፍርሃት፣ የከፍታ ፍርሃት፣ ውድቀትን መፍራት፣ እንዲሁም ጨለማን መፍራት። አንደኛ ከስኬት ያዘገየናል። 2 ቢሆንስ፣ እንዲህ ባይሆንስ እያልን በከንቱ እንጨነቃለን። 3 እድሎች እንዳንጠቀም ያደርገናል። 4 ከማህበራዊ ህይወት የተገለለን ያደርገናል። ፍርሃት የተወሰኑ ጠቀሜታም አለ። ለምሳሌ በጥንቃቄ እንድንኖር ያደርገናል። የተሻለ ነገር መፍጠር። ፍርሃት እንግዲህ ከትንሽ ደረጃ ተነስቶ የተለያዩ ሂደቶችን ያልፋል። ለምሳሌ አንደኛ አለመንቀሳቀስ፣ በቂ ውጤት እንደሌለው ማመን፣ ሊያጠፋኝ ነው ማለት፣ በውስጥ ለራስ ብቻ መያዝ፣ ለማንም አለመንገር፣ ራስን መጠራጠር፣ ተራነት ወይም መደበኛነት መሰማት፣ እንዲሁም መጨረሻ ላይ አለማመንን ሊያስከትል ይችላል። በእንግሊዝኛ ፊር የሚሉት ምህጻረ ቃል ነው። false evidence appearing real ወይም የሌለን ነገር እንዳለ አድርጎ በእውነታ መረዳት እንደማለት ነው። ቤተሰቦቻችን ወይ ከጓደኞቻችን ውስጥ በፍርሃት ውስጥ ያሉ ሰዎች ካሉ እንዲወጡ እንዴት ማገዝ እንችላለን? አንደኛ ከቁም ነገር መውሰድ፣ በሰዎቹ ፍርሃት አለማፌዝ። 2 ግፊት አለማሳደር። 3 ምን እንደሚያግዛቸው መጠየቅ። 4 አሉታዊ ሐሳቦቻቸውን እንዲጋፈጡ ማድረግ። 5 በእርጋታ እንዲቆዩ መርዳት። 6 እገዛ ሲያስፈልጋቸው እገዛ እንዲጠይቁ ማበረታታት። የመጨረሻ መረዳት ወይም በእነርሱ ጫማ ውስጥ ሆኖ ጉዳዩን ማጤን። ፍርሃትን መላቀቂያ የተለያዩ መፍትሄዎች አሉ። ለምሳሌ የአስተሳሰብ ለውጥ ማድረግ፣ የሚያስፈራንን ነገር ለይቶ ማወቅ፣ ፍጽምናን ወይም ፍጹምነትን አለመጠበቅ። የሚሰራ ሁሉ ሊሳሳት ይችላልና በራስ መተማመንን ማሳደግ፣ ራስን መገምገም፣ በደንብ መለማመድ፣ ጥናት መዘጋጀት፣ ወደ ተግባር መቀየር፣ ነገሮችን በጥቂት በጥቂቱ ማድረግ፣ ከግብረ መልሱ ይልቅ ወይም ከአስተያየቱ ይልቅ ስራችን ላይ ማተኮር፣ የትንፋሽ ልምምድ ማድረግና የጥሞና ጊዜ ማበጀት፣ መስታወት ፊት ቆሞ መለማመድ፣ ስለምንፈራው ነገር ማውራት፣ እንዲሁም በአግባቡ ኃላፊነትን መወጣት ይገኙበታል። እንግዲህ ምክንያታዊ የሆኑ ፍርሃቶችን ለምሳሌ አደጋ የሆኑትን በተቻለ መጠን በመሸሽ፣ ምክንያታዊውን በመጋፈጥ ወይም በመፍታት፣ ተፈጥሯዊን እንደ ሞት ያለውን ደግሞ በመቀበል ፍርሃታችንን መቀነስ እንችላለን። ለመሆኑ እናንተን ምን ያስፈራችኋል? ኮሜንት ሴክሽን ላይ ጻፉልኝ። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩ። ቅንጣት በምስጋና አሁንን መኖር